ምን ፋይፈል እስራኤል ያልክ ልቤን ተጠባኛለህ። ዝም ብለህ ይሄን ገዝተህ አታከራይም። ፈልግ ለቴሌ ፈልግ መንገድ ስራ ውስጥ ለድርጅት ይሄ መኪና አይጠቅምህም። ሰላም ጤና ይስጥልን። የተወደዳችሁ የስራ ቤተሰቦች ከልብ የመነጨ ሰላምታችን በያላችሁበት ይድረስ እያል ሁልጊዜ የተለያዩ ያገለገሉ መኪኖችን ለሽያጭ ይዘን በመቅረብ የሚታወቀው የእናንተ ፈጣን ቀልጣፋ ታማኝ ቻናል ዛሬም እንደወትሮ በጣም የሚገርም መኪና 2012 ሞዴል ንጹህ መኪና በጣም በትንሽ ዋብር ይዤላችሁ ቀርብ ያለው ይህ መኪና የት እንደሚገኝ ስንት እንደሚሸጥ ምን እንደሚያስፈልገው ሙሉ መረጃውን እነግራችኋለሁ። ከዛ በፊት ለዚህ ቻናል አዲስ የሆናችሁ ካላችሁ ቻናሉን ሰብስክራይብ እና ላይክ በማድረግ ቻናሉን እንድትቀላቀሉ ስንፈቅድ የቻናላችን ቤተሰብ ለተለመደው ቪዲዮ ላይክ አድርጋችሁ ማየቱን እንዳትረሱ እያስታወስን ሁልጊዜ የምንለቃቸው የተሽከርካሪ መረጃ ቀድሞ ለእናንተ እንዲደርሷችሁ የደውል ምልክቱን መጫኑን እንዳትዘነጉ እያስታወስን ወደዚህ መግቢያ ላይ ለማንሳት ወደ ስለሞከርኩት በላይ ቢሾፍቱ ስለሚገጣጠም 2012 ደብል ጋቢና የቻይና መኪና ይዣችሁ እሄዳለሁ። ብዙዎቻችሁ ፋይፌል ልግዛልኝ ስሬል ልግዛልኝ እያላችሁ ልቤን ጥብት አታርጉኝ። ከፋይፌል ከስሬልም በላይ ይሄ መኪና ባንክ ቢያዝ በባንክ ነፍ ብር ልታወጡበት የምትችሉ አሊያም ድርጅት ውስጥ ብታከራዩት እስከ 100 ሺህ ብርና 120 ሺህ ብር ድረስ ሊከራይ የሚችል በጣም ምርጥ ሞዴል ላይ ያለ 2012 ሞዴል ደብል ጋቢና የቻይና መኪና ነው። እንግዲህ ይሄን መኪና ገዝታችሁ ማከራየት እንኳን ግር ለሚላችሁ ሰዎች አከራውን ብትሉት ከ90 ሺህ እስከ 120 ሺህ ባለው ውስጥ እኛ ይሄን መኪና ልናከራይላችሁ ቃል እንገባላችኋለን እላችኋለሁ። እንግዲህ ይህ 2012 ደብል ጋቢና ቢሾፍቱ ፒክአፕ ከአሁን በፊት በቅርብ በደንብ ጥር አድርጎ ሰውየው በጨረታ ገዝቶት ትንሽ ዋ ትንፋሽ አይጆበት ሞተሩን በደንብ ፏ አድርጎ አዲስ ትንፋሽ የተባለ ነገር አጥፍቶታል። ቻንሲ ጨው ማዕዘን ንክኪ ምንም አይነት ነገር የለውም። ሪል ነው። ፋብሪካ ቦዲ ነው። ጠርዝ ማዕዘን ንክኪ ቻንሲ ምንም አይነት ነገር የለም። ይህ በዚህ ቁመናና በዚህ ቅርጽ ላይ ያለ 2012 ሞዴል ደብል ጋቢና የመኪናው መከራየት ብቻ አይደለም የምትገዙበትም ዋጋ በጣም የደከመ ዋጋ ነው። ይህን መኪና 1,400,000 ሺህ ብር እያለ እስከ 1,300,000 ሺህ ብር ሊሸጥላችሁ ባለቤቱ መረጃውን ለኛ አድርሶናል። እንግዲህ ይሄንን በዚህ ዋጋ ገዝታችሁ ወደ ምትፈልጉት ፐርፐዝ መኪናውን ማስገባት ለምትፈልጉ ሰዎች ታይት ላይ የምናስቀምጠው ስልክ ቁጥር አለ። ታይት ላይ በምናስቀምጠው ስልክ ቁጥር ብትደውሉ በፍጥነት መኪናና የመኪናው ባለቤት ያለበት ልናደርሳችሁ ቃል እንገባለን። አሊያም በ0960 86 86 66 በሚለው ስልክ ቁጥራችን ደውሉ። ለዛሬ እንደዚህ በትንሽ ብር ትልቅ መኪና ላጋዛችሁ ብዬ ይዤ የቀረብኩት ተሽከርካሪ ይሄን ይመስላል። በሌላ የሚሸጥ የተሽከርካሪ መረጃ እስከምንገናኝ በያላችሁበት ሰላማችሁ ይብዛ እያልኩ ቪዲዮን እዚህ ላይ ለመጨረስ እገድዳለሁ። ቻው።